ደብረ ዘይት በወይራ ዛፍ የተሸፈነው የዘይት ተራራ መለኮትን ለማስተናገድ ደረሰው በተራ። ስለ ዳግም ምጽአቱ ጌታችን ሊያስተምር ደብረ ዘይት ሄደ ተራራማው አገር። ቀን ሲያስተምር ውሎ ማታ በሚያድርበት ጸጥ ባለው ስፍራ ምስጢር ገለጠበት። ስለ ዘመን ፍጻሜ ሊያስተምር በቃሉ ሐዋርያትን ፈርተው ጌታን እንዲህ አሉ። ጌታ ሆይ የምትመጣው መች ነው? መምጫ ምልክትስ ምንና ምንድን ነው? ምልክቱን ነግሮ ሰወረው መምጫው፣ እንደሚደነግጥ አውቆ ልባቸው። እርሱም እንዲህ አለ፣ ጦርና የጦርን ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና አይዟችሁ። ሕዝብ በሕዝብ ላይ መንግሥትን በመንግሥት ላይ ይነሳል። ቸነፈርና የምድር መናወጥ በልዩ ልዩ ቦታ ይሆናል። በስሜ ሐሰተኞች ይመጣሉ፣ እርስ በርሳቸውም ይሰጣጣሉ። ከዓመፃ የተነሣ ፍቅር ትቀዘቅዛለች፣ በተቀደሰው ስፍራ እርኩሰት ስላየች። አንባቢ ያስተውል የወንጌሉን ቃል፣ እስከ መጨረሻው የጸና ይድናል።